በዛሬው ቪዲዮ መጽሐፍ ቅዱስ ዕውቀታችሁን የምትፈትሹባቸውን 60 ጥያቄዎች ይዘንላችሁ መጥተናል። ጥያቄዎቹን ከሰራችሁ በኋላ ስንት እንደመለሳችሁ በኮሜንት ላይ አስቀምጡልን። እግዚአብሔር ሰውን የፈጠረው በስንተኛው ቀን ነበር? በአራተኛው፣ በአምስተኛው፣ በስድስተኛው ወይስ በሰባተኛው? በስድስተኛው ቀን ነበር። እግዚአብሔር ለእስራኤላውያን በምድረ በዳ ከሰማይ የሰጣቸው ምግብ ምን ነበር? ዳቦ፣ መና፣ ዓሣ ወይስ ሥጋ? መልሱ መና ነው። ሰብአ ሰገልን ወደ ኢየሱስ የመራቸው ምን ነበር? ዳመና፣ ካርታ፣ መልአክ ወይስ ኮከብ? ሰብአ ሰገልን የመራቸው ኮከብ ነበር። ኢየሱስም በተወለደበት ምሽት የጎበኙት እነማን ናቸው? እረኞች፣ ነገሥታት፣ ቀሳውስት ወይስ ወታደሮች? መልሱ እረኞች ናቸው። ካህናት ወደ መገናኛው ድንኳን ሲገቡ እንዲጠጡ የማይፈቀድላቸው ምን ነበር? ወተት፣ ውሃ፣ ወይን ጠጅና የሚያሰክር ነገር ወይስ ቡና? መልሱ ወይን ጠጅና የሚያሰክር ነገር ነው። በእርጅናዋ ወንድ ልጅ የወለደችው የማርያም ዘመድ ማን ናት? ማርታ፣ ኤልሳቤጥ፣ ሳራ ወይስ ሐና? መልሱ ኤልሳቤጥ ናት። ኤልሳቤጥ የመጥምቁ ዮሐንስ እናት ናት። የከነዓንን ምድር እንዲሰልሉ ሙሴ የላካቸው ሰዎች ስንት ነበሩ? 2፣ 7፣ 3 ወይስ 12? መልሱ 12 ናቸው። ኢየሱስ ከሞት ያስነሳት የማን ልጅ ነበረች? የኢያኢሮስ፣ የኒቆድሞስ፣ የዘብዴዎስ ወይስ የጴጥሮስ? መልሱ የኢያኢሮስ ልጅ ነበረች። ሙሴ ከመሞቱ በፊት የተስፋይቱን ምድር ለማየት የወጣው ወደ የትኛው ተራራ ነበር? ሲና ተራራ፣ ናባው ተራራ፣ ጽዮን ተራራ፣ ቀርሜሎስ ተራራ? ወደ ናባው ተራራ ነበር የወጣው። የደቀ መዛሙርቱን እግር ያጠበው ማን ነበር? ጴጥሮስ፣ ዮሐንስ፣ ኢየሱስ ወይስ ይሁዳ? የደቀ መዛሙርቱን እግር ያጠበው ኢየሱስ ነበር። በዘሌዋውያን መሠረት እግዚአብሔር ለእስራኤል ልጆች ኢዮቤልዩ ነው ያለው ስንተኛውን ዓመት ነበር? 10ኛውን፣ 25ኛውን፣ 50ኛውን ወይስ 100ኛውን? መልሱ 50ኛውን ዓመት ነበር። የመጀመሪያው ሰማዕት የሆነው ክርስቲያን ማን ነው? ጴጥሮስ፣ ጳውሎስ፣ እስጢፋኖስ ወይስ ያዕቆብ? መልሱ እስጢፋኖስ ነው። ከሙሴ ቀጥሎ እስራኤላውያንን የመራቸው ማን ነበር? አሮን፣ ኢያሱ፣ ካሌብ ወይስ ሳሙኤል? ኢያሱ ነበር። በኢየሩሳሌም ያለውን ቤተ መቅደስ የሰራው ማን ነበር? ዳዊት፣ ሰለሞን፣ ሳኦል ወይስ ሕዝቅኤል?
መልሱ ሰለሞን ነው። የኃጢአት ደሞዝ ምንድን ነው? ሞት፣ በረከት፣ ደስታ ወይስ ሕይወት? መልሱ ሞት ነው። በምሳሌ መጽሐፍ መሠረት የጥበብ መጀመሪያ ምንድን ነው? ዕውቀት፣ ጥንካሬ፣ እግዚአብሔርን መፍራት ወይስ ሀብት? መልሱ እግዚአብሔርን መፍራት ነው። አብዛኞቹን የአዲስ ኪዳን መልእክቶች የጻፈው ማን ነው? ያዕቆብ፣ ጴጥሮስ፣ ዮሐንስ ወይስ ጳውሎስ? መልሱ ጳውሎስ ነው። በንጉሥ ዳዊት ላይ ያመፀበት የራሱ የዳዊት ልጅ ማን ነበር? ሰለሞን፣ አቤሴሎም፣ ናታን ወይስ ዮናታን? መልሱ አቤሴሎም ነው። ኢየሱስ ጠላቶቻችንን በተመለከተ የተናገረው ምን ነበር? ችላ እንድንላቸው፣ እንድናስወግዳቸው፣ እንድንወዳቸው ወይስ እንድንረግማቸው? መልሱ እንድንወዳቸው ነው። ንዕማን ከለምጹ እንዲፈወስ በዮርዳኖስ ወንዝ የታጠበው ስንት ጊዜ ነበር? 3 ጊዜ፣ 5 ጊዜ፣ 7 ጊዜ ወይስ 10 ጊዜ? ሰባት ጊዜ ነበር የታጠበው። ኢየሱስ ውሃውን ወደ ወይን ጠጅ የቀየረው በምን አይነት ዝግጅት ላይ ነበር? በልደት ላይ፣ በለቅሶ ቤት፣ በሃይማኖታዊ ድግስ፣ በሰርግ ቤት? መልሱ በሰርግ ቤት ነው። ያዕቆብ በመልእክቱ ሥራ የሌለው እምነት በራሱ ምንድን ነው አለ? ጠንካራ ነው? የሞተ ነው? የሚያድግ ነው ወይስ በቂ ነው? መልሱ የሞተ ነው የሚለው ነው። በወንድሞቹ ለእስማኤላውያን የተሸጠው ማን ነበር? ያዕቆብ፣ ዳዊት፣ ዮሴፍ ወይስ ሙሴ? መልሱ ዮሴፍ ነው። በዓይኑ እስኪያየው ድረስ የኢየሱስን ከሞት መነሳት የተጠራጠረው ደቀ መዝሙር ማን ነበር? ቶማስ፣ እንድሪያስ፣ ዮሐንስ፣ ጴጥሮስ? ቶማስ ነበር። እግዚአብሔር እረኛዬ ነው የሚያሳጣኝም የለም ብሎ የጻፈው ማን ነው? ሰለሞን፣ ኢሳይያስ፣ ሙሴ ወይስ ዳዊት? መልሱ ዳዊት ነው። ኢየሱስ አስቀድሞ ከበለስ በታች እንዳየው የነገረው ደቀ መዝሙር ማን ነበር? ፊልጶስ፣ ናትናኤል፣ ማቴዎስ ወይስ ጴጥሮስ? መልሱ ናትናኤል ነው። በዮሐንስ 3:16 መሠረት እግዚአብሔር ዓለምን ስለወደደ የሰጠው ምን ነበር? የሙሴን ሕግ፣ መንፈስ ቅዱስን፣ የተስፋይቱን ምድር ወይስ አንድ ልጁን? እግዚአብሔር የሰጠው አንድ ልጁን ነበር። ኖህ መርከቡን የሰራው ከምን ነበር? ከጎፈር እንጨት፣ ከባህር ዛፍ እንጨት፣ ከዘንባባ ዛፍ ወይስ አይታወቅም? ኖህ መርከቡን የሰራው ከጎፈር እንጨት ነበር። በጸሎት ፀሐይ እንድትቆም ያደረገው ማን ነበር? ሙሴ፣ ኤልያስ፣ ኢያሱ ወይስ ዳዊት?
መልሱ ኢያሱ ነበር። ጳውሎስ ከእምነት ከተስፋና ፍቅር የሚበልጠው የቱ ነው አለ። እምነት፣ ተስፋ፣ ፍቅር ወይስ ሁሉም እኩል ናቸው? መልሱ ፍቅር የሚለው ነው። የእምነት አባት በመባል የሚታወቀው ማን ነበር? አብርሃም፣ ሙሴ፣ ዳዊት ወይስ ያዕቆብ? መልሱ አብርሃም ነው። በመጽሐፍ ቅዱስ በዕድሜ ትልቁ ሰው ማን ነበር? አዳም፣ ማቱሳላ፣ ያሬድ፣ ኖህ? በዕድሜ ትልቁ ሰው ማቱሳላ ነበር። የአዳም ሚስት ማን ትባላለች? ሳራ፣ ርብቃ፣ ሔዋን ወይስ ራሔል? የአዳም ሚስት ሔዋን ናት። በገላትያ መጽሐፍ ላይ የመንፈስ ፍሬ ተብለው የተገለጹት ስንት ናቸው? 9፣ 8፣ 7 ወይስ 10? መልሱ 9 ናቸው። ከሚከተሉት ውስጥ ከ10ቱ ትእዛዛት መካከል ያልሆነው የቱ ነው? አትስረቅ፣ አታመንዝር፣ አትዘን፣ በሐሰት አትመስክር። አትዘን የሚለው ከ10ቱ ትእዛዛት መካከል አይደለም። ኢየሱስን ሳያይ እንደማይሞት ከመንፈስ ቅዱስ የተረዳው ማን ነበር? ኒቆድሞስ፣ ቀያፋ፣ ዘካርያስ ወይስ ስምዖን? መልሱ ስምዖን ነበር። እግዚአብሔር በመጀመሪያ የፈጠረው ምን ነበር? ብርሃንን፣ እንስሳትና እጽዋትን፣ ፀሐይና ጨረቃን፣ ሰማይንና ምድርን? እግዚአብሔር መጀመሪያ የፈጠረው ሰማይንና ምድርን ነው። በኢዮጴ በጴጥሮስ ጸሎት ከሞት የተነሳችው ደቀ መዝሙር ማን ናት? ጵርስቅላ፣ ጣቢታ፣ ሰጲራ ወይስ ሊዲያ? መልሱ ጣቢታ ነበረች። የጥፋቷ በምድር ላይ የዘነበው ለስንት ቀንና ሌሊት ነበር? 40 ቀን፣ 30 ቀን፣ 100 ቀን ወይስ 50 ቀን? የጥፋቷ የዘነበው 40 ቀንና ሌሊት ነበር። የኢየሱስን ሥጋ ከጲላጦስ የለመነው ማን ነበር? ጴጥሮስ፣ ዮሐንስ፣ የአርማትያሱ ዮሴፍ ወይስ የቀሬናው ስምዖን? መልሱ የአርማትያሱ ዮሴፍ ነበር። ሦስተኛው የእስራኤል ንጉሥ ማን ነው? ዳዊት፣ ሰለሞን፣ ሳኦል ወይስ ሮብዓም? መልሱ ሰለሞን የሚለው ነው። ኢየሱስ ከሞት የተነሳው በስንተኛው ቀን ነበር? በአንደኛው፣ በሁለተኛው፣ በሦስተኛው ወይስ በአራተኛው? ኢየሱስ የተነሳው በሦስተኛው ቀን ነበር። እግዚአብሔር በግብፃውያን ላይ ያመጣው የመጨረሻው መቅሰፍት ምን ነበር? አንበጣ፣ ጨለማ፣ የበኩር ሞት ወይስ የውሃው ወደ ደም መለወጥ? እግዚአብሔር ያመጣው የመጨረሻው መቅሰፍት የበኩር ሞት ነበር።
ኢየሱስ ወደ ሰማይ ያረገው ከየትኛው ተራራ ላይ ነበር? ሲና ተራራ፣ ደብረ ዘይት ተራራ፣ ቀርሜሎስ ተራራ ወይስ ኮሬብ ተራራ? ኢየሱስ ያረገው ከደብረ ዘይት ተራራ ነበር። በባለ 50 ደቀ መዛሙርቱ የተናገሩት ቋንቋ ምን ነበር? ብዙ ቋንቋ፣ ግሪክ፣ አረማይክ ወይስ ዕብራይስጥ? ደቀ መዛሙርቱ የተናገሩት በብዙ ቋንቋ ነበር። ኢየሱስን ከካህናት አለቆችና ከሕዝብ ሽማግሌዎች የተላኩ ሰዎች የያዙት በየት ነበር? በገሊላ ባህር አጠገብ፣ በቤተ መቅደስ፣ በጎልጎታ ወይስ በጌትሴማኒ? ኢየሱስ የተያዘው በጌትሴማኒ ነበር። የሳራ ስም ሳራ ከመባሏ በፊት ማን ነበር? ሶራ፣ ዲቦራ፣ ኬጡራ ወይስ ሳደሳ? የሳራ የቀድሞ ስሟ ሶራ ነው። ኢየሱስ ታላቂቱና ፊተኛይቱ ትእዛዝ ምንድናት አለ? የሰንበትን ቀን አስብ፣ ለድሃ ስጥ፣ እግዚአብሔርን በፍጹም ልብ ውደድ፣ ሳታቋርጥ ጸልይ። መልሱ እግዚአብሔርን በፍጹም ልብ ውደድ የሚለው ነው። ሙሴ እግዚአብሔር ሳይጠራው በፊት ስራው ምን ነበር? አሳ አጥማጅ፣ እረኛ፣ አናጺ ወይስ ገበሬ? ሙሴ እረኛ ነበር። ጳውሎስ እየሰበከ በመስኮት በኩል ወድቆ የሞተው ማን ነበር? አውጤኪስ፣ ሲላስ፣ ቲቶ ወይስ ዴማስ? መልሱ አውጤኪስ የሚለው ነው። ወደ ሰማይ የሚደርስ መሰላል በሕልሙ ያየው ማን ነበር? ዳዊት፣ ኢያሱ፣ ያዕቆብ ወይስ ኤሳው? መልሱ ያዕቆብ ነው። ጳውሎስን ያስተማረው ታዋቂው ፈሪሳዊ ማን ይባላል? ቀያፋ፣ ገማልያል፣ ኒቆድሞስ ወይስ ፊልከስ? መልሱ ገማልያል ነው። ዳንኤልን ወደ አንበሶች ጉድጓድ የጣለው ንጉሥ ማን ነበር? ዳርየስ፣ ብልጣሶር፣ ቂሮስ ወይስ አርጤክስስ? መልሱ ዳርየስ የሚለው ነው። ጴጥሮስ ጆሮውን የቆረጠው የሊቀ ካህናቱ አገልጋይ ማን ነበር? ኢያይሮስ፣ ኤንያ፣ ማልኮስ ወይስ ቆርኔሌዎስ? መልሱ ማልኮስ ነው። የደረቁ አጥንቶች ወደ ሕይወት ሲመጡ ያየው ማን ነበር? ዳንኤል፣ ኤርምያስ፣ ኢሳያስ ወይስ ሕዝቅኤል? መልሱ ሕዝቅኤል የሚለው ነው። የአዳም ሶስተኛው ወንድ ልጁ ማን ይባላል? ቃየን፣ አቤል፣ ሄኖክ ወይስ ሴት? መልሱ ሴት ነው። ጳውሎስ እንደሚታሰርና በአሕዛብ እጅ ታልፎ እንደሚሰጥ ትንቢት የተናገረው ማን ነበር? አጋቦስ፣ ጴጥሮስ፣ በርናባስ ወይስ ዮሐንስ? መልሱ አጋቦስ የሚለው ነው። ኢየሱስ ውሃውን ወደ ወይን ጠጅ የቀየረው በየት ነበር? በቢታንያ፣ በቃና፣ በኢየሩሳሌም፣ በናዝሬት?
መልሱ በቃና ነበር። ሙሴ 10ቱን ትእዛዛት የተቀበለበት ተራራ ስም ምን ይባላል? ቀርሜሎስ ተራራ፣ ደብረ ዘይት ተራራ፣ ሲና ተራራ፣ ጽዮን ተራራ። ሙሴ 10ቱን ትእዛዛት የተቀበለው በሲና ተራራ ነው። ከኢየሱስ ደቀ መዛሙርት የእንድርያስ ወንድም የሆነው የቱ ነው? ጴጥሮስ፣ ዮሐንስ፣ ያዕቆብ ወይስ ፊልጶስ? የእንድርያስ ወንድም ጴጥሮስ ነው። ከ60ዎቹ ጥያቄዎች ስንት መለሳችሁ? በኮሜንት ላይ አስቀምጡልን።